የኦብጀክት 1 የአንድ ቤድሩም የአንድ መኝታ ቤት አፓርትመንት ሌይአውታችን ነው። ሶ ከኪችኑ ልጀምር። ኪችናችን ይሄንን ይመስላል። የአንድ ቤድሩም አፓርትመንት ኪችን ይሄንን ይመስላል። የምንጠቀመው ብራንድ በርተዞኒ ኢታሊያን ብራንድ ይባላል። እዚህ ጋር የምታዩት በጠቅላላ የበርተዞኒ ብራንድ ነው። ሌይአውቱ የኪችኑ ሌይአውት ይሄንን ይመስላል። በቅርብ ለማየት ቶፕ ኳሊቲ ነው የምንጠቀመው። ኢጣሊያን ብራንድ ነው። እዚህ ጋር ክፍት የሆነ የመመገቢያ ቦታ አለን። ሶ ይሄ ለኩኪንግ ኤሪያው ነው። እዚህ ጋር ደግሞ የዳይኒንግ ኤሪያው ነው። እንደምታዩት እዚህ ጋር ማይክሮዌቭም ሌላ ተጨማሪ ቦታ አይይዝም። ኦልሬዲ ከዌርድሮቡ ጋር አንድ ላይ የተሰራ ነው። ኢትስ አ ቢልት-ኢን ሶ ምንም አይነት ኤክስትራ የሚይዘው ስፔስ የለም ማለት ነው። እዚህ ጋር ደግሞ የዋሺንግ ማሽኑም ቢሆን ሌላ ቦታ እንዳይዝ ስለታሰበ በዚህ መልኩ እንዲሰራ ተደርጓል ማለት ነው። ሶ ዋሺንግ ማሽኑ ኦልሬዲ እዚህ ነው። ማስቀመጥ የሚፈልጉትን ባስኬት ኢቭን ላልታጠቡ ልብሶችም ለማስቀመጥ እዚሁ ጋር መጠቀም ይችላሉ። ከዛ በኋላ መታጠቢያው እዚህ ነው ያለው ማለት ነው። ሶ ምንም ኤክስትራ የሚይዘው ስፔስ የለም። ወደ ሊቪንግ ኤሪያው ደግሞ ስንመጣ ሌይአውቱ ይሄንን ይመስላል። ሶ እንደምታዩት ነው። ባልኮኒያችን ብዙ ሰፊ ስፔስ አይዝም። እንደምታውቁት ዱባይ ነው፣ በጣም ሙቀት ነው፣ ሂዩሚዲቲ ስላለ ሁሉም ፕሮጀክታችን ሌይአውቱ የባልኮኒው ስሞለር ሳይዝ ይሆናል ማለት ነው። ብዙ ጊዜ ውጪ ስለማንቀመጥ ግን ለማየት ያህል የባልኮኒው ሌይአውት ይሄንን ይመስላል። ይሄ ደግሞ የሊቪንግ ኤሪያው ስፔስ ነው። ወደ መኝታ ቤቱ ስንመጣ ከዛ በፊት እዚህ ጋር ልነግራችሁ የምፈልገው ነገር ለሶኬቶቻችን፣ ለኤሌክትሮኒክስ በጠቅላላ የምንጠቀመው ሌግራንድ ነው። ኢትስ አ ፍሬንች ብራንድ። ሶ ኤሲው ጋር ደግሞ ስንሄድ ኤሲ ዱባይ ላይ በብዛት የምንቸገረው ከአመታት በኋላ ቢልዲንጎች ላይ በመጀመሪያ የሚያረጀው ነገር ኤሲ ነው። ምክንያቱም ኤክሰሲቭ የሆነ ሂዩሚድ ስላለ እኛ ያንን አቮይድ ማድረግ ስለፈለግን ለኤሲ የምንጠቀመው ዳይኪን ወይንም ሚትሱቢሺ የተባለ የጃፓኒዝ ብራንድ ነው ማለት ነው። ቶፕ ኳሊቲ ብራንድ ነው የምንጠቀመው። የሆም አውቶ ሎክ አኒሜትድ ነው። ሶ ለምሳሌ አንተ ይሄ ቤትህ ነው፣ የትኛውም ሀገር ሆነ እንግዳ ቤትህ ቢመጣብህ ካለበት ሀገር ሆነ ሎክ ወይንም አንሎክ ልታደርግለት ትችላለህ። ሶ ቤቱ በማኑዋል ቁልፍ ሳይሆን አውቶ አኒሜትድ የሆነ የቁልፍ ሲስተም ነው የምንጠቀመው። እሱ ደግሞ ቲዲ ይባላል። ስማርት ሲስተም ማለት ነው። ሶ የትኛውም ሀገር ሆኖ ቤታቸውን ኮንትሮል ማድረግ ይችላሉ፣ አክሰስ ማድረግ ይችላሉ ማለት ነው። ሶ የአንድ ቤድሩም አፓርትመንት ሌይአውቱ ይሄንን ይመስላል። ባልኮኒው ብዙ ጊዜ በሊቪንግ ኤሪያው በኩል ነው የሚሆነው። ለሁሉም ፕሮጀክቶች አይደለም። አንዳንዱ በመኝታ ቤት በኩልም አክሰስ ያለው አለ፣ አንዳንዱ ደግሞ ከሊቪንግ ኤሪያው ጋር ብቻ። ግን ስፔሱ ይሄንን ይመስላል። የአምፖል ኤቭሪቲንግ እዚህ ጋር የምታዩት ሁሉ ሃንድ ኦቨር ላይ ኦር ብሮሸሩ ላይ ያለ ተመሳሳይ ሌይአውት፣ ተመሳሳይ ፕሮዳክት ኤቭሪቲንግ ዊል ሪሜይን ዘ ሴም። ይሄ ደግሞ ቢልት-ኢን ክሎዜቱ ነው። ሶ ለዚህ የምንጠቀመው አክቹሊ ኢትስ ሎካል ብራንድ ነው፣ የዩኤኢ ሎካል ብራንድ። ግን ደግሞ ስቲል የምንመርጠው ዋን ኦፍ ዘ ቶፕ ሃይ ብራንድ ኳሊቲ ነው። ሎካል ማኒፋክቸረር ነው ለነዚህ የምንጠቀማቸው። ሶ ይሄ ባዝሩሙ ነው። ይሄ ሻወር ገንዳም አለው። ይሄ የእጅ መታጠቢያው ኤሪያ ነው። ይሄ ደግሞ ባዝሩሙ ነው። ሁለተኛም ኦፕሽን አለው የቁም ወይም ደግሞ የቁም ሻወር የምንለውም አለምንም ገንዳ። እሱ ደግሞ በዚህ መልኩ አንዱ አፓርትመንት ላይ ሁለት ኦፕሽን አላቸው ማለት ነው።